ለእግዚአብሔር ጊዜ የለንም የሚሉትን ሰዎች አንድ ጸሐፊ ሲመክር እንዲህ አለ። ለእግዚአብሔር ጊዜ የለህምን? በማይረባ ቁሳቁሳዊ ነገር ልብን መሙላት እንዴት ትልቅ ሞኝነት ነው። የሕይወት ጠባቂ ሆነውን ራሱ ሕይወት የሆነልህን ጌታ ከሕይወትህ ውጭ ካደረግከው ሕይወትህ በር የሌለው ግቢ መሆኑ አይደለምን? ለእግዚአብሔር ጊዜ የለህም? ለእግዚአብሔር ጊዜ የለኝም ማለት ለመብላት፣ ለመተኛት፣ ለማፍቀርም ሆነ ለመሞት ጊዜ የለኝም ማለት ይሆናልና ለእግዚአብሔር ጊዜ ስጠው። አለበለዚያ ነፍስን ታቀረጭጫለህ፣ መንፈሳዊ ሕይወትህ እንዳያድግ ታደርገዋለህ። የሞት መንፈስ ባልጠበቅከው ሰዓት መጥቶ በርህን አንኳኩቶ ወደሚያሳዝን ክፉ ቦታ ለዘላለም ይዞ ይሄዳል። ለእግዚአብሔር ጊዜ የለህም? ለእግዚአብሔር ጊዜ ከሌለህ ጤነኛ ነኝ ምንም አልሆንም ብለህ በምትልበት ሰዓት ድንገት በበሽታ ስትመታ መከራ እንደ ጎርፍ ሲመጣብህ ወደ እግዚአብሔር እርዳታ ፍለጋ ለመጮህ ጊዜ የለኝም ትል ይሆን? ይህንን እያወቅህ አሁንም ለእግዚአብሔር ጊዜ የለህም? አንድ ቀን ሩጫ ሲያበቃ ራስን ማንቀሳቀስ እስኪያቅትህ ድረስ በሞት አልጋ ላይ ሆነ ስታጣጥር በመጨረሻው ቀን ከእግዚአብሔር ጋር ፊት ለፊት ስትገናኝ ለአንተ ጊዜ ሊሰጥህ ወይም ጊዜ ሊኖረው ይገባ ይሆን አለ። ወገኖቼ ዛሬ ለእግዚአብሔር የምሰጠው ምንም አይነት ጊዜ የለኝም ካል በመጨረሻው ቀን እግዚአብሔርን በተራው ለእናንተ ጊዜ የለኝም በማለት ከአጠገቦ ካባረረን እንዴት የሚያስፈራና የሚያስደነግጥ ይሆንብን ይሆን? ሰውነታችን በሥራ ሲደክም መጽሐፍ ቅዱሳችንን ማንበብ፣ መጸለይ፣ ቤተ ክርስቲያን ሄደን ቃሉን መስማት እንደሚያቅተን ግልጽ ነው። አንዳንዶቻችን ያለንበት ሁኔታ ሳስቦን አቅጣጫችንን በመለወጥና በማስተካከል ፈንታ ሳልሰራ መኖር አልችልም፣ የግድ መስራት አለብኝ በማለት ሌሎችን ብቻ ሳይሆን የራሳችንንም ጭምር ለመዋሸት እንሞክራለን። ሁኔታችንን ተረድተን አስቸኳይ የሆነ እርምጃ ካልወሰድን ቀስ በቀስ ሕሊናችን ያለንበትን ሁኔታ እየለመደው ስለሚመጣ ያለ አንዳች ሕሊና ክስ ተዝናንተን መኖር እንጀምራለን። ያለንበትን አሳዛኝ ሁኔታ ሌሎች እንዳያውቁ የተለመደውን የክርስትና ቋንቋ እንናገራለን። በአመቸን ጊዜ ቤተ ክርስቲያን እንሄዳለን። አልፎ አልፎ ወይም ደስ ሲለን አስራቱን አይሰጥም ተብለን እንዳንታማ የተረፈንን ለቤተ ክርስቲያን ጥቂት ገንዘብ እንሰጣለን። ደፋሮች ከሆነን ደግሞ መድረክ ላይ ቆመን መስበካችን አይቀርም። ሌሎችን እንገስጻለን፣ አስፈላጊውን ማስጠንቀቂያ እንሰጣለን። እኛ ግን ያለነው በመንፈሳዊ ድርቀት ውስጥ ነው። ይህን አይነት ሁኔታ የበለጠ አደገኛ የሚሆነው አስፈላጊውን እርምጃ እንዳንወስድ ያለንበት ሁኔታ ለራሳችን ያልታወቀን እንዲሁም ሌሎች ደርሰው አስፈላጊውን እርዳታ ሊያደርጉልን ያልቻሉ እንደሆነ ነው። በዚህ አይነት በአሁኑ ጊዜ መንፈሳዊ ድርቀት ውስጥ የሚኖሩ ደህና ሳይሆኑ ደህና መስለው የሚታዩ ክርስቲያኖች በየቤተ ክርስቲያኑ ስንቶች ይኖሩ ይሆን?